ፋኖ ሰላም ጤና ይስጥልን። የናርጅቱ ቤተሰቦች ዛሬ አማራ ህዝብ እየደረሰ ያለበትን ግፍና የፋኖን የትግል አቅጣጫ ባጭሩ እንቃኛለን። እስከ መጨረሻው እንድትከታተሉን በአክብሮት እንጠይቃለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ጀምሩ። አንድን ህዝብ ለማጥፋት መጀመሪያ ማንነቱን ማሳነስ፣ በመቀጠልም ታሪኩን ማርከስ፣ በመጨረሻም በአካል ማጥፋት ዛሬ በአማራ ህዝብ ላይ እየተፈጸመ ያለው ይህ ሆኖ ብልጽግና ተብሎ የተሰየመው የአብይ አህመድ አስተዳደር ስልጣን በያዘ ማግስት የአማራን ህዝብ እንደ ዋና ጠላት ፈርጆ የዘር ማጥፋት አዋጅ አውጇል። በወላጋና በቤንሻንጉል የታረዱ ህጻናት፣ ነፍሰ ጡር እናቶች ደም ዛሬም ፍትህ ያለ እያሉ ይጮሃሉ። የመንግስት መዋቅር በዝምታ ብቻ ሳይሆን በቀጥታ ተሳትፎ አማራው ከመሬቱ እንዲፈናቀል ንብረቱ እንዲወድም አድርጓል። በአዲስ አበባ ዙሪያ የተፈጸመው የቤት ማፍረስ ዘመቻና አማራው ወደ ዋና ከተማዋ እንዳይገባ መከልከሉ ህዝቡ በገዛ አገሩ ታሳሪና ባይተዋር መደረጉን ማሳያ ነው። ይህ ግፍ ጽዋ ሞልቶ ፈሷል። አማራው ዛሬ የተነሳው ለስልጣን ጥመኝነት ሳይሆን እረፍ ብሎ የሚለምነው መንግስት በማጣቱ በክንዱ ነፃነትን ለማግኘት ነው። ፋኖነት የዚህ ግፍ ውጤት ነው። ፋኖነት ያጋጣሚ ስም አይደለም፣ የደም ውስጥ ጥሪ እንጂ። ዛሬ የአማራ ህዝብ በገዛ ሀገሩ ባይተዋር ሲደረግ፣ በዘር ማጥፋት ሰዓት ውስጥ ሲገባና በብልጽግና ስም የመውደም አዋጅ ሲታወጅበት አማራው አንድ ምርጫ ብቻ ቀረው፣ ያውም ፋኖ መሆን። እያንዳንዱ አማራ ዛሬ ፋኖ ነው። ፋኖ ማለት ህዝብ ነው። ህዝብ ማለት ፋኖ ነው። ይህ ጦርነት የአንድ ቡድን ሳይሆን የህልውና ነው፣ የፍትህ ነው፣ የኢትዮጵያ ክብር ለማስመለስ ትግል ነው። ከዚህ ቀጥሎ የፋኖን ታሪካዊ ጀብድ በወፍ በረር እንቃኘው። ነገር ግን ፋኖነትን በዚች አጭር ደቂቃ ለማወቅ መሞከር አንድን መጽሐፍ በሽፋን እንደ መረዳት ይቆጠራል። ፋኖነት ተነግሮም ተዘክሮም አያልቅም። ፋኖ አዲስ መጤ አይደለም። ከአድዋ ኮረብታዎች እስከ ማይጨው ሸለቆች፣ ከካራማራ ዛሬው ዘመን ግፍ የሀገር ምሰሶ ሆኖ ቆይቷል። ጥንታዊ ፋኖ ያለ ደሞዝ ያለ ስንቅ በራሱ ትጥቅና ህዝብ የፍቅር ተገፋፍቶ ወራሪን ያሳፈረ ኃይል ነው። ዛሬም ያው የአባቶቹን ደም በልጆቹ ውስጥ እየረመጠ ይገኛል። የጥንቱ ፋኖ ሀገርን ከባህር ጠላት ጠበቀ። የዛሬው ፋኖ ደግሞ ሀገርን ከውስጥ ባንዳና ከጨቋይ ስርዓት ነፃ ለማውጣት በረሃውን መርጧል። የአሁኑ የፋኖ ትግል ዓላማ ምንድን ነው የሚለው እንዳሳለን። ይህ የብልጽግና መንግስት የአማራን ህዝብ በማጥፋት ላይ የተመሰረተ ስርዓት መሆኑን በተግባር አሳይቷል። ፋኖ መሳሪያ ያነሳው የአማራ ህዝብ ከጥፋት ለመታደግ ብቻ ሳይሆን መላዋን ኢትዮጵያ ከዚህ ከፋፋይና ጨቋኝ አገዛዝ ነፃ ለማውጣት ነው። ፋኖ የኢትዮጵያ አንድነትን የመጨረሻው ምሽግ ነው። አብይ መራሹ ስርዓት መውደቅ የኢትዮጵያ ትንሣኤ መጀመሪያ እንደሚሆን ጥርጥር የለውም። ከዚህ በመቀጠል እንዴት ማሸነፍ ይቻላል፣ ስትራቴጂውን ማድረግ አለበት የሚለውን ጠቆም አድርጌ ልለፍ። ድል የሚገኘው በወሬ ሳይሆን በስትራቴጂ ነው። ፋኖ ለማሸነፍ የሚከተሉትን ዋና ዋና ነጥቦች ማጥበቅ ይኖርበታል። አንደኛ፣ የተባበረ እዝ ዩኒፋይድ ኮማንድ። በየአካባቢው ያለው የፋኖ ኃይል በአንድ ጠንካራ ወታደራዊና ፖለቲካዊ አመራር ስር መጠቅለል አለበት። ሁለተኛ፣ የከተማ ፋኖ ወይም አንደርግራውንድ ሙቭመንት። በከተሞች ውስጥ ያለው ደጋፊ የጠላትን እንቅስቃሴ በመረጃ በማቀበልና የኢኮኖሚ አሻጥር በመፍጠር የትግሉ አካል መሆን አለበት። ሶስተኛ፣ የባንዳ አመራሮችን ማስወገድ። ለአገዛዙ ያደሩ የገዛ ህዝባቸውን ለጥፋት አሳልፈው የሰጡ የውስጥ ባንዳዎችን ለይቶ ማጥፋት የትግሉ ቀዳሚ ተግባር መሆን አለበት። ባንዳ የውስጥ ካንሰር ነው። ካንሰር ደግሞ ካልተቆረጠ ህያውነት የለውም። የትጥቅ ብልጫ ከጠላት የሚማርክና በተለያዩ መንገዶች ዘመናዊ ትጥቆች መታጠቅ። ፋኖ እነዚህን ወሳኝ ስትራቴጂዎች ተግባራዊ ካደረገ ለጠላት የእግር ሰዓት በመሆን በአጭር ጊዜ በትረ መንግስቱን መቆጣጠር ይችላል። የፋኖ ዓለም አቀፍ ተቀባይነት የማግኘት ጥበብ። ፋኖ የአሸባሪነትን ታርጋ እንዳይለጠፍበትና ዓለም አቀፍ ድጋፍ እንዲያገኝ
አንደኛ ዲፕሎማሲያዊ ክንፍ በውጭ ሀገር የሚኖሩ ምሁራን የትግሉ ኖታ ለዓለም አቀፍ ማህበረሰብ፣ ለሰብአዊ መብት ተሟጋቾችና ለታላላቅ የሀገራት መንግስታት ማስረዳት አለባቸው። ሁለተኛው የሚዲያ የበላይነት። የሚዲያ የበላይነት በታሪክ ላይ የተመሰረተ እውነትን ያዘሉና የግፍ ሰለባ የሆኑ ወገኖቻችንን ድምፅ ለዓለም የሚያሰሙ ዘገባዎችን ማሰራጨት። ሶስተኛ ሲቪላዊ አያያዝ። ፋኖ የህዝብ ወገን መሆኑን የሚያሳይ ስነ ምግባሮችን ለምሳሌ አሁንም እያደረገው እንዳለው ምርኮኞችን በጥሩ ሁኔታ መያዝ መቀጠል አለበት ለዓለም ለማሳየት። ወደ ማጠቃለያው ስንደርስ ድል የጭቁኖች ናት። ፋኖነት የነጻነት መንገድ ነው። የአማራ ህዝብ ሆይ ትግሉ መራራ ቢሆንም ፍጻሜው ግን ብሩህ ነው። ታሪክ በአንተ ትከሻ ላይ ወድቋል። ኢትዮጵያን ከጥፋት የማዳን ታላቅ ኃላፊነት ያንተው ነው። ተነስ፣ ታጥቅ፣ በርታ። ድል ለፋኖ፣ ድል ለኢትዮጵያ ህዝብ። ይህን መረጃ ለሌሎች እንዲደርስ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሐሳባችሁን በኮሜንት መስጫው ላይ ጻፉልን። የናርጅቱ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እያል የዛሬውን መረጃ በዚሁ ቀጥለናል። በሚቀጥለው ሳምንት መረጃ እስከምንገናኝ ሰላም ይሁኑ።